አላህ ያገዘው ሰው ነው አልሐምዱሊላህ ብሎ የሚለው። አላህ የመረጠው ሰው ነው አልሐምዱሊላህ የሚለው። አላህማ ያልመረጠው ሰው ሲያማርር፣ ሲበሳጭ፣ ለሌላ ነገር ሲዳረግ ነው የምናየው። አላህ የመረጠው ሰው ግን አልሐምዱሊላህ ይላል። በብዛት አላህን ሱብሓነሁ ወተዓላ ያመሰግናል። ሙስሊም ሲያገኝ ያመሰግናል፣ ሲያጣ ሰብር ያደርጋል። ቢያጣም ቢቸገርም አልሐምዱሊላህ ዐላ ኩሊ ሓል ይላል። በማንም ባህሪ ላይ በምንም ባህሪ ላይ ቢሆን አልሐምዱሊላህ። ቤተሰቦች እሸት አለ አጠገባችን፣ ልንበላ ነው፣ ቡና እንጠጣ ነው። ላይክ አብረን እንጠጣ። እሺ እሸት አናፈቃችሁም እንዴ? እኛ ከላስ እኔ ሆነሽ ረፍት ሰዓት ብርዱ ሲመጣ እሸት ይሰራል። ቤታችን በቃ ሞቅ ብሏል አልኳችሁ። ብትመጡ እስኪጠጡ ያምራል አይደል? ብላፊ ያበሉ እንደዛ ሆነን ይሄንን በልተን ዋካውን እንጨምራለን። ጉሉ ማሻአላ በስ እላችኋለሁ ቤተሰቦቼ። ቡና የቀድ ጠጣን ነው። ጠጡ፣ አብረን እንጠጣ እላችኋለሁ። በዱንያ ደስታ በአኼራ ጀነት አላህ ይወፍቀን ብላችሁ ዱዓ አድርጉ እላችኋለሁ። እሸት በጣም ይናፍቃችኋል። አገር ቤት ያላችሁማ ምን አለባችሁ ያልታሰበበትን ትበላላችሁ። ስደት ያላችሁ ደግሞ ለካይር ነው ብላችሁ አጣጥሙበት። አታስቡ፣ አትጨናነቁ። ያለው አይቀርም እኮ አንዳንዴ። ኢንሻአላህ ደስተኛ ሁኑ። በቃ እኔ በቃ ሳምንቱ ሊደርስ ድረስ በጣም ይጓጓለሁ ያልኳችሁ። አንዴ ያኔ ለምንም አልጠቅመኝም፣ ግን ልጆቼም ሆነ ቤቴም ለመረተብ 2 ቀን አዎ። ግን ይሄንማ ስንቱ አግኝተዋል አልሐምዱሊላህ ማለት ነው። ለኔ በጣም ደስተኛ ነኝ። እውነቱን በቃ አንዳንዴ ያስባለሁ ቤተሰብ ከልጆች ተለያይተን መኖሩ ትንሽ ይከብዳል እንጂ ያን አክል አይከፋም። ስደት በመሆኔ አልከፋኝም፣ ደስተኛ ነኝ። ፈታ በሉ፣ ተደሰቱ። ባለንን መደሰት ነው። ባለንን አልሐምዱሊላህ ከላን አላህ ማመስገን ይወዳል። እናመሰግነው እላችኋለሁኝ። እንብላ ብሉ። ያምራል አይደል? በጣም ነው የሚያምረው ወላሂ እላችኋለሁኝ። አብራችሁ ስላላችሁ አላህ ይጠብቃችሁ። አላህ ከእናንተ ይሁን። በጣም ይወዳችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር አርጉኝ ቤተሰቦቼ። አላህ ይጠብቃችሁ። አላህ ከእናንተ ይሁን። ካላስ እንደምንም ብዬ ተፋግጬ እመጣለሁ። ወላሂ ችግር ኖሮብኝ ተቸግሬ ሳይሆን አንድ ሰዓት ያኔ በቃ በስራው ምክንያት ከልጆቼም በሱም ነው ያኔ ጊዜ ላገኘውም ከእናንተ ለመገናኘት እንጂ አብሽሩ፣ በርቱ። አላህ ይጠብቃችሁ። ወሰላም አለይኩም ወራህመቱላህ ወበረካቱ። رب اغفر لي ولوالدي ولمن دخل بيتي مؤمنا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا.